ሰላም ወንድሞቼ እንዴት ናችሁ? ሰላማችሁ ይብዛ። ፓስተራችን ነብይ ሩጌሳ ነኝ። በዚህ ሰዓት እግዚአብሔር ትልቅ ነው። ዕንባቆም ሲናገር ምን አለው? እግዚአብሔር ትልቅ ነው አለው። በመከራ ጊዜ የረዳኝ፣ በመከራ ጊዜ ያገዘኝ አምላክ አመሰግናለሁ አለው። ጌታ ትልቅ ነው። ኢያሱ ምዕራፍ 1 ቁጥር 5 ላይ እንዲህ ይላል፣ በሕይወቴ ዕድሜ ሁሉ ማንም አይቋቋመኝም፣ ከሙሴ ጋር እንዲሁም ካንተ ጋር ይሆናለሁ ይላል። አልጥልህም አልተውህም ይላል። በአባቶቼ እሰጣችሁ ብዬ የማልላችሁ ምድር ትወርሳልና ጽና፣ አይዞ ይላል። ጌታ ትልቅ ነው። በኢያሱ ላይ እግዚአብሔር ቃል ኪዳን ገብቷል። ስላንቺ ጉዳይም ስለኔ ጉዳይም እግዚአብሔር ቃል ኪዳን ይገባል። ጌታ ትልቅ ነው። ኢየሱስ ጌታ ነው። ሁል ጊዜ እግዚአብሔር ያደረገው ነገር ማመስገን ግድ ነው። ሁል ጊዜ እግዚአብሔር ያደረገው ነገር ማመስገን ግድ ነው። ጌታ ትልቅ ነው። ኢየሱስ ጌታ ነው። አሁን እቺ ቤተክርስቲያን እኔ የሚያገለግሉበት ቤተክርስቲያን ነው። የተከፈተ መለኮታዊ ብርሃን ዓለም አቀፍ ቤተክርስቲያን ባራይ ነብይ ሩጌሳ ነኝ። ጌታ ትልቅ ነው። በኢሞና በዋትስአፕ በቴሌግራም ውስጥ የሚያገለግላችሁ አገልጋዮች ነን። ጌታ ትልቅ ነው። ይህን ቦታ ተመልክቱት። ይህ ቦታ መጀመሪያ ተከራይተን የምናገለግሉበት ቦታ ነው። አሁን እቺ መድረክ ነው። የአካባቢ መድረክ ነው። ጌታ ትልቅ ነው። እግዚአብሔር ያደረገው ነገር ነው ሁሉ ራሱ። ኢየሱስ ጌታ ነው። እግዚአብሔር ትልቅ ነው። ሐና ስትናገር እንዲህ አለችው፣ አፌ በጠላቶች ላይ ተከፈተ አለችው። አፌ በጠላቶች ላይ ጠላት እያየ ሟርተኞች እያዩ፣ ደጋሞች እያዩ፣ ቅናተኞች እያዩ እግዚአብሔር ትልቅ ነገር ይሰራል። እግዚአብሔር ትልቅ ነገር ያደርጋል። መልካም ነገር የሚያደርግ ሁሉ ጊዜ መልካም ነገር እያደረገ ይሄዳል። ጌታ ትልቅ ነው። ኢየሱስ ጌታ ነው። በጣም ደስ ብሎኛል። በዓለም ዙሪያ ውስጥ ያላችሁ ሰዎች ኢየሱስ ጌታ ነው። በጣም ትልቅ አድራሽ ነው። ህዝብ የሚቀመጥበት ላስት ወንበር ነው። ይሄ አድራሽ ነው። መንገዱ ይሄ ነው። ቦታው ተመልክቱት። ፊት ለፊቱ ነው ቦታው። ቦታ ተመልክቱት። ቦታ ይኸው የቸርች ቦታ መንገዱ ይሄ ይመስላል። መንገዱ ይሄ ነው። በጣም ትልቅ ነው። መንገዱ ራሱ ሰፊ ነው። መንገዱ ይሄ ነው። ይሄ ይመስላል መንገዱ። ትልቅ መንገድ ነው። ኢየሱስ ጌታ ነው። ጌታ ትልቅ ነው። በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። ኢየሱስ ጌታ ነው። በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። ቦታ ይመስላል። ጌታ ትልቅ ነው። ኢየሱስ ጌታ ነው። በጣም የሚገርም ቦታ ነው። እኔም እግዚአብሔር ረድቶን እግዚአብሔር አግዞን ይህ ደረጃ ደርሻለሁ። ይህን ቦታ መጀመሪያ ተከራይተን የምናገለግልበት ቦታ ነው። አሁን የግቢ ባለቤቱ ይህ ቦታ እናንተ ግዙ ብሎ በጣም 1.5 ብሎ ነበረ። አንደኛ ለምሳሌ ይህ ቦታ ሰው አይተዋል። ኳይሮች፣ አባላቶች፣ ህዝቡ መጀመሪያ አይተዋልና ይህ ቦታ እግዚአብሔር ለኛ አሳልፎ እንዲሰጥ እናንተም ባላችሁበት ቦታ በጸሎቱም በፋይናንሻሉም ነብይ አይዞ እንኳን ረዳ፣ እንኳን አገዘ፣ እንኳን ጌታ ይሄ ደረጃ አደረስክልኝ ያልካችሁት እዛ ቦታ ሆናችሁ በጸሎቱም አግዙልኝ። እግዚአብሔር የሰጣችሁ ትንሽ ቢሆንም ፋይናንሻሉም አግዙልኝ ይላለሁ። ይህ ቦታ ለአንድ ሰው
በጣም ከባድ ነው። 3 5 10 ሰው ካለ ይህ ቦታ መግዛት ቀላል ነው። ይህ ቦታ አሁን ለምሳሌ በሁለት ወር ውስጥ ብሩ ጨርሱ፣ ሌላ ሰው እንዳይወስድ። መጀመሪያ ተገምቶ ነበር ይህ ቦታ 3 ነጥብ ተብሎ ነበረ። በእኛ የቸርች ምክንያት ለእናንተ ቀንሻለሁ 1.5 ላይ ውሰዱ ብሎ ነበርና ይህ ቦታ አሁን ለምሳሌ በእኛ እግዚአብሔር አሳልፎ እንዲሰጥልኝ እግዚአብሔር በእኛ ላይ አሳልፎ እንዲሰጥልኝ እናንተ ባላችሁበት ቦታ ዱባይ ውስጥ የምትኖር፣ ኳታር ውስጥ የምትኖር፣ ጆርዳና ውስጥ የምትኖር፣ ሳውዲ አረቢያ ውስጥ የምትኖር፣ በአሜሪካ የትም ከተማ የምትኖር እግዚአብሔር ከእናንተ ጋር ይሁን። ፓስተር ነቢይ ኡርጌ አይዞ እግዚአብሔር በእጅ አሳልፎ ይሰጣል የምትሉ ሰዎች ባላችሁበት አቅም አግዙልኝ ይላለሁ። ለአንድ ሰው ከባድ ነውና የጌታ ቤተ መቅደስ ይሄ ራሱ የሚታዩ ለመስላስቲክ ወንበር ራሱ በእሞ ሮም ውስጥ የሚያገለግሉ ወንዶችና ሴቶች ነው አግዙልኛል። እግዚአብሔር እነሱ ተጠቅመው እጃችሁ ዘርግቶ ተባብሮታልና አሁንም ይህ ቦታ የእግዚአብሔር ቤተ መቅደስ ነውና ይህ ቦታ እንገዛለን። ይህ ቦታ በእኛ እጅ እግዚአብሔር አሳልፎ ይሰጠናል። እኛም በተስፋ አምናልና ጌታ ከእናንተ ጋር በእውነት በልባችሁን ይህ ቪዲዮ የሚታዩ ሴቶች፣ እናቶች፣ አባቶች እግዚአብሔር የሰጣችሁት ትንሹ ቢሆኑም ተባብሩ እላለሁ። ቦታ እየገዛ ነው። ቸርች ቦታ እየገዛ ነው። የኔ ቤት ሳይሆን የቸርች ቦታ እየገዛ ስለሆነ ባላችሁበት አቅም ተባብሩ እላለሁ። ባላችሁበት አቅም ነቢይ አይዞ እግዚአብሔር ካንተ ጋር ይሁን። እኔ ባለኝ አቅም 10,000 ብር አገዛለሁ፣ 20,000 አገዛለሁ፣ 30,000 አገዛለሁ፣ 7,000 5,000 አገዛለሁ። ልቤ ውስጥ እግዚአብሔር አግዝ ስጥ ያለው ነገር ይሰጣለሁ። ጌታ መጀመሪያ ጌታ ካንተ ጋር ይሁን። አንተ የእግዚአብሔር ቤተ መቅደስ ብትሰራ እኛ በጎኔ እንቆማለን የምትሉ ሰዎች ተባበሩልኝ። መጀመሪያ ነህምያ የእግዚአብሔር ቤተ መቅደስ የእግዚአብሔር ቸርች ለመስራት ሲነሳ 3 የተቃውሞ መንፈስ ተነስቷል። ጦቢያና ሰንበሌጣ፣ ጌሴም 3ቱም እየቃወሙ ያለው ነህምያ የእግዚአብሔር ቤተ መቅደስ ሰርቶ ሲጨርስ ሲገርም ሲደነቅ ታምር ሆኗልና ጌታ ዘመናችሁ ይባርክ። በዚች ቤተ ክርስቲያን ቢያንስ አሁን መጋቢት ነው፣ ማዚያ እስከ ማዚያ ድረስ ብሩ አስገቡ ብሎ ነበርና ይህ ቦታ በእናንተ እጅ በቃ ግዙ ብሎ ነበርና እናንተን ባላችሁበት ቦታ በዚህ በ30 ጀምሮ እግዚአብሔር የሰጣችሁት ኃይል አቅም ተባብሩልኝ። ቪዲዮ ለእያንዳንዱ ሼር አድርጋችኋለሁ። ከዛ የቸርቹ አካውንቱ እልካችኋለሁ። ኢትዮጵያ ንግድ ባንክ አካውንት ነው። ያ አካውንት ይዛችሁ ከገባው ነቢይ ልክ ያለው እግዚአብሔር የሰጠልኝ አንተም ባርክልኝ፣ ጸልልኝ፣ አይዞ ወደፊትም በጎኔ እንቆማለሁ በርታ የምትሉ ሰዎችን ጌታ ከእናንተ ጋር ይሁን። እወዳችኋለሁ። ታች 1053 56 00 547 ሩኬሳ ሆሲሶ ጠቀሙ። እግዚአብሔር የረዳችሁት አቅም ተባብሩላለሁ። በዚህ በ2 ወር ውስጥ ይህ ቦታ በእኛ እጅ አሳልፎ እግዚአብሔር ይሰጠኛል። አሁንም ሰዎች እየተባበሩ ስለሆነ ሴቶች፣ ወጣቶች፣ እናቶች፣ አባቶች እጃችሁን ለጌታ ቤተ መቅደስ እየሰራ ስለሆነ ይህ ቦታ እየገዛ ስለሆነ እናንተም ተባበሩ እላለሁ። ዘመናችሁ ይባረክ። ፓስተራችን ነቢይ ኡርጌሳ ነኝ። ሻሎም። ጌታ ከእናንተ ጋር ይሁን። ባለኝ አቅም ይጸልያችኋለሁ፣ ባለኝ አቅም አገለግላችኋለሁ። ተባረኩ።